ፔንት ቱል በመጠቀም ለኒየን ስራ እንዴት እንደምናዘጋጀው አይተን ነበር። ዛሬ ደግሞ እንዴት ለሲኤንሲ እንደምናዘጋጀው ላሳያችሁ። በፔንት ቱል ያዘጋጀነውን ሼፕድ በፒዲኤፍ ሴቭ ካደረግነው በኋላ አስፓየር ሶፍትዌርን ከፍተን ኢምፖርት እናደርገዋለን። በመጀመሪያ ግን የአስፓየር ሶፍትዌርን ምን እንደሆነና ለምን እንደሚጠቅመን ባጭሩ እንገራችሁ። አስፓየር ሶፍትዌር በማስታወቂያ ስራ ላይ ወሳኝ መሳሪያ ሲሆን የሰራነውን ዲዛይን በሲኤንሲ ማሽን ለማዘዝ እንዲረዳን እንደ ድልድይ ሆኖ የሚያገለግለን ሶፍትዌር ነው። እንደ ድልድይ ሆኖ የሚያገለግለን ስንል ደግሞ የሰራነውን ዲዛይን ምን አይነት ስራ እንደሆነ ማለትም የሚቆረጥ ወይስ የሚቦረቦር ወይም መብሳት ወይስ የሚቧጠጥ መሆኑን ምጣኔ እየሰጠነው የምናዘጋጅበት ሶፍትዌር ማለት ነው። በተጨማሪም በአስፓየር ሶፍትዌር ልንሰራ ያሰብነውን ስራ በሲኤንሲ ከማዘዛችን በፊት ስራው ምን እንደሚመስል በሲሙሌሽን ማየት የሚያስችለን ሶፍትዌር ሲሆን ይህም በማሽን ከማዘዛችን በፊት ማስተካከል ያለብንን ነገር ቀድመን እንድናስተካክል ይረዳናል። በዚህ መሰረት የኔን ስራን በሲኤንሲ ማሽን ላይ ስንሰራ በዋነኝነት ሁለት አይነት ተግባራት ይኖረዋል። አንደኛው ድሮፕ የሚገባበትን ፓርት መቦርቦር ሲሆን ሁለተኛው ደግሞ ኮንቱር የሰራነውን የውጫዊ ፓርት መቁረጥ ይሆናል። አሁን አስፓየርን በመክፈት የሰራነውን ፋይል ኢምፖርት ወይም ድራግ ኤንድ ድሮፕ አድርገን እናስገባዋለን። በመቀጠልም ሎጎውን ሴሌክት እናደርግና እዚህ ጋር ኔክስት የምትላለች እሱን ተጭነን ፕሪቪው ስናደርገው ኦብጀክታችንን የወርኪንግ ስፔሱን XY ኦሪጂን ጋር ያመጣልናል። ከዛም የሚቦረቦረውን ላይን ብቻ እንመርጥና እዚህ ጋር ቱልፓዝ የምትለውን ነክተን የመጀመሪያውን ፕሮፋይል ቱልፓዝ የምትለውን መርጠን የምንቦረቦርበትን ጥልቀት እዚህ ጋር እናስገባለታለን። ብዙ ጊዜ የዚህ ጥልቀት እንደ ማቴሪያሉ ከ3 እስከ 6 ሚሊ ይሆናል። እኔ ግን 5 ሚሊ ልጠቀም። እዚህ ጋር ደግሞ የሲኤንሲ ቢት ወይም ፑንታችን ምን ያህል እንደሆነ የምናስገባበት ነው። ያው ለዚህ ስራ ሮፓችን ባለ 6 ስለሆነ ቢታችንም 6 ሚሊ እናደርገዋለን። ከዛም እዚህ ጋር ሲኤንሲው ሲቦረቦረው በምን ያህል ዙር እየዞረ መቦርቦር እንዳለበት የምናስገባበት ቦታ ሲሆን ሶፍትዌሩ ባይ ዲፎልት የሚሰጠን አለ። እናንተ ደግሞ እንደ ማቴሪያላችሁ አይነትና እንደምትጠቀሙት የፑንታ ወይም የቢት ሳይዝ የምትወስኑት ይሆናል። እኔ ይህን በአንድ ዙር እንዲጨርስልኝ ስለምፈልግ አንድ አደርገዋለሁ። በመቀጠል ሲኤንሲ ፑንታው ሲቦረቡር በምን አይነት አቅጣጫ እንደሆነ የምናሳውቅበት ሲሆን ለኒየን ስራ በራሱ ዲዛይን ባደረግነው ላይን ላይ እንዲቦረቡር ስለምንፈልግ ኦን የሚለውን እንመርጣለን። ከዛም እስካሁን የሞላነውን ምጣኔ ወይም ፓራሜትር ለማየት ወደ ታች እንወርድና ካልኩሌት የሚሆን እንጫናለን። ከዛም ራን ስንለው በዚህ ሁኔታ ሲሙሌሽኑን እንዴት እንደሚቦረቡሩ ያሳየናል። በመጨረሻም ይህን ክሎዝ ብለን ከወጣን በኋላ ሴቭ ቱልፓዝ የሚለውን መርጠን የምንፈልግበት ቦታ ላይ ስም ሰጥተነው ሴቭ እናደርገዋለን። በተመሳሳይ ስቴፕ የሚቆረጠውን የውጫዊ ኮንቱር ፓርትስ በመምረጥ ቱልፓዝ የምትለውን መርጠን የመጀመሪያውን ፕሮፋይል ቱልፓዝ የምትለውን ነክተን የምንቆርጥበትን ጥልቀት 8 ሚሊ ብለን እናስገባለታለን። ምክንያቱም ያው ባለ 8 ሚሊ ማይካ ስለምንጠቀም ማለት ነው። ለኔ የምንቆርጥበትን ፑንታ ሳይዛችንን ደግሞ ባለ 4 እናደርገዋለን ወይም 4 ሚሊ እናደርገዋለን። ሲቆርጥ በምን ያህል ዙር ይሁን የሚለውን ደግሞ እኔ በሁለት ዙር ላድርገው። በመቀጠል ሲቆርጥ ደግሞ በውጭ ወይም አውትሳይድ የሚለውን መርጥለታለሁ። ከዛም የሚቆረጠውን ሲሙሌሽን ለማየት ካልኩሌት የሚለውን እንጫናለን። ከዛም ራን ስንለው በዚህ መልኩ ሲሙሌሽኑን እንዴት እንደሚቆርጥ ያሳየናል። በቀጣይ ክፍል ደግሞ እንዴት አድርገን በሲኤንሲ አዘን እንደምንቦረቡርና እንደምንቆርጥ አሳያችኋለሁ። ይህ ቪዲዮ በማስታወቂያ ሙያ ለመሰማራት የሚፈልጉ ለተጨማሪም ደግሞ የሲኤንሲ ኦፕሬተር መሆን ለሚፈልጉ ጥሩ መነሻ ስለሚሆናቸው ለብዙ ወጣቶችም እንዲደርስ ሼር እና ኮፒ ሊንክ አድርጉት። የማስታወቂያ ስራ ለማሰራት የምትፈልጉና